ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ አማን፣ ሁሉ ሰላም። አከም ነገ ጅርቱ ፈዩማ ነገኒ በዳዳ አከም ነገ ክፍል 10 ድረስ ኦሮምኛን አይተናል። ኦሮምኛም በአማርኛ መማር በሚል ርዕስ ስር ዛሬ ክፍል 11 ይዤላችሁ መጥቻለሁ። ጥያቄ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በግልም ኢንቦክስ ልታደርጉልኝ ትችላላችሁ። እስካሁን የተለወጣችሁ ወይም እየተከታተላችሁኝ ያላችሁም ካላችሁ አሁንም ቶሎ ቶሎ ልለቅላችሁ ሞክራለሁ። ዛሬ ክፍል 11 ይዤላችሁ የመጣሁት ስለ ፐርሰናል ፕሮናውንስ ወይም በመቃ የሚባሉት ነው። እነዚህ ፐርሰናል ፕሮናውንስ ወይም በመቃ የሚባሉት ባለቤትን ለምሳሌ በስም ቦታ ሆኖ የሚያገለግሉ ማለት ነው። በከመቃ ቡአኒ ከን መቃ ኢብሰን ጀቹዳ በመቃ ጀቹንና እነሱ እነማን ናቸው? ለምሳሌ አይ፣ ዩ፣ ሂ፣ ሺ፣ ኢት፣ ዊ፣ ዩ፣ ዜ እነዚህ ፐርሰናል ፕሮናውንስ የሚባሉት ናቸው። በኦሮምኛና በአማርኛ ደግሞ እናያቸዋለን። በኦሮምኛ ለምሳሌ አና ማለት እኔ ነው። አና ካልን እኔ ማለት ነው። ሲኢ ወይም ኢሲን ወይም አቲ ማለት አንተ ወይም እናንተ። እሲን ማለት እናንተ ነው። አቲ ማለት ደግሞ አንቺ ማለት ነው። ዩ ማለት ነው። አንድ ላይ በእንግሊዝኛ ዩ ነው የሚባሉት። ሌላ ደግሞ ሂ ለሚለው ኢሳ ወይም በአማርኛ እሱ። ኢሳ ማለት እሱ ማለት ነው። ሺ ማለት ደግሞ ኢሼ ነው። ኢሼ በኦሮምኛ ኢሼ ነው የሚባለው። በአማርኛ እሷ ነው የሚባለው በአማርኛ። ኢት ደግሞ ኢሳ ግን ሰው ላልሆነ ነገር ማለት ነው። ኢሳ ያን ነገር ኢሳ ለእቃ ወይም ወንተና መንታኔፍ በኦሮምኛ ወንተና መንታኔፍ ኑ ፈየዳ ኢሳ ገንጀርኩን በአማርኛ ኢሳ ማለት እሱ ማለት ነው። ኢት ለሚለው ማለት ነው ለቁስ ነገር። ሌላ ደግሞ ዊ ብዛትን የሚያመለክት ዊ ማለት ኑቲ ማለት ነው ወይም ኑኢ ማለት ነው። ዊ ኑኢ ነው እኛ ማለት ነው። በአማርኛ እኛ ነው። ኑኢ ማለት ወይም ኑቲ ማለት እኛ ማለት ነው። ኢሲን እናንተ። ዩ ለብዛትም ሲያገለግል ማለት ነው። እነዚህ አሁን ለብዛት አመልካች ናቸው። ኢሲን ማለት እናንተ ማለት ነው። ዘይ ማለት ደግሞ ኢሳን። ዘይ ማለት ኢሳን ነው። እነርሱ ማለት ነው። እነማ እነርሱ ማለት ነው። ዘይ ኢሳን ለሚለው ማለት ነው። ሌላ ደግሞ ዘ ፖዚቲቭ አድጀክቲቭ የሚባሉት አሉ። እነዚህ ለምሳሌ ሲንጉላር እና ሲንጉላር ሌጣ ይባላል በኦሮምኛ። ነጠላ ማለት ነው። ነጠላ የሆኑት እነማን ናቸው? ለምሳሌ ማይ፣ ዩር፣ ሂዝ፣ ሄር፣ ኢትስ። እነዚህ እንዴት ነው የምናየው? ለምሳሌ ማይ ማለት ከንኮ የኔ ማለት ነው። ባለቤትነትን የሆነ እቃም ይሁን ምንም ከንኮ ካልን የኔ ማለት ነው። ከንኮ የኔ ነው። ከንኬ ማለት ደግሞ ያንተ ማለት ነው። ከንኬ ማለት ያንተ ነው። ከን ኬሰን ማለት ደግሞ የናንተ። ከንኬ ሁለት ነው። ያንተም ያንቺም ይሆናል ከንኬ ማለት ነው። ከንኬሰን ካልን ደግሞ የናንተ ማለት ነው። ሌላ ከን ኢሳ ማለት ደግሞ የርሱ ማለት ነው። ከን ኢሳ የርሱ፣ ከን ኢሼ የርሷ ማለት ነው። ከን ኢሼ ማለት ከን ኢሳ ማለት ደግሞ ወይም ኢትስ ኢትስ የምትባለው ከን ኢሳ ነው የሚለው ግን ለሰው ላልሆነ ነገር ነው። ከን ኢሳ ብለን እንትን ማለት እንችላለን። ሰው ላልሆነ ነገር ለእቃ ማለት ነው። ከን ኢሳ ለእንስሳትም ይሁን ማለት ነው። እነዚህን አሁን ደኑ ወይም ፕሉራል ሲሆኑ ደግሞ አውር፣ ለምሳሌ አውር፣ ዩር፣ ዜር እነዚህ እንዴት ናቸው? ከን ኬኛ የኛ ማለት ነው። ከን ኬኛ ማለት የኛ፣ ኬኛ ማለት የኛ ማለት ነው። ከን ኬሰን ማለት የናንተ ማለት ነው። ከን ኬሰን የናንተ። ከን ኢሳኒ ማለት ደግሞ የነርሱ ማለት ነው። ከን ኢሳኒ ማለት የነርሱ ማለት ነው። እነዚህም በኤግዛምፕል ወይም በምሳሌ ስናያቸው ለምሳሌ ፈኬኛ ፊረኮ ይላል። ፊረኮ ማይ ሪላቲቭ፣ ፊረኮ ዘመዴ ማለት ነው።
ዘመዴ ማለት ፊራ እኮ ፊራ ማለት ዘመድ ነው። ለምሳሌ ቶላን ፊረኪያ ቶላ ዘመዴ ነው ማለት ነው። ቶላን ፊረኪያ jechuun ቶላ ዘመዴ ነው ማለት ነው በአማርኛ። ሚቹኬ አሁን ደግሞ ኬ በሚለው ስንሰራ ሚቹኬ ወይም ሚቹ ኬሰን ሚቹ ማለት ጓደኛ ነው። ሚቹኬ ማለት ጓደኛ ወይም ጓደኛሽ ማለት ነው። ሚቹ ኬሰን ካለ ደግሞ ጓደኛችሁ ማለት ነው። ሚቹ ኬሰን ጓደኛችሁ ነው። ሂዝ ሃውስ መነ ኢሳ ቤቱ የሱ ወይም ቤቱ ማለት ነው። መነ ኢሳ ቤቱ። ሌላ አባ ኢሼ አባቷ አባ ኢሳ ካለን ደግሞ አባቱ ማለት ነው። ይሄኛው አባ ኢሼ ማለት አባቷ ማለት ነው። ሌላ ደግሞ ደበሳ ኢሳ አሁን ባለቤትነት ናቸው እነዚህና ደበሳ ኢሳ ማለት ጸጉሩ ማለት ነው። ደበሳ ጸጉሩ ነው። ደበሳ ኢሳ ማለት ጸጉሩ ማለት ነው። መነ ኬኛ ቤታችን መና ኬኛ ብየ ኬኛ ማለት ሀገራችን ማለት ነው። ለፈ ኬኛ ካልን መሬታችን ነው። እነዚህ ኤግዛምፕሎች ኬኛ ካልን የኛ ማለት ነውና ኮንኮላታ ኬኛ መኪናችን ማለት ነው። እንደዛ እናንተ የበለጠ ፕራክቲስ ስታደርጉ የለመዳችሁ ትሄዳላችሁ። አሁን ይሄኛው ኮንኮላታ ኬ ካልን ደግሞ ያንተ መኪና ማለት ነው። ኮንኮላታ ኬ ማለት ያንተ ነው። ኮንኮላታ ኬ ማለት ደግሞ ያንተ መኪና ማለት ነው። ሌላ ቀቤኛ ኢሳኒ ለሚለው ንብረታቸው ማለት ነው። ቀቤኛ ኢሳኒ ማለት ንብረታቸው ማለት ነው። የነሱ እንደማለት ነው። ለዛሬ ያስኩላችሁ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ሰብስክራይብ፣ ላይክ ማድረግ አትርሱ። ቶሎ እንድለቅላችሁ አመሰግናለሁ።